እንደኔ ዩኒቨርሲቲ በሪሚዲያል የሚገባ ወይም ደግሞ ቀድሞ በሪሚዲያልም በፍሬሽማንም የገባ ተማሪ ካለ እንዲሁም ደግሞ ገና በፍሬሽም እንዲሁም ደግሞ በሪሚዲያል የሚገባ ተማሪ ካለ አንድ የስራ ፈጠራ ይዤላችሁ እመጣለሁ። አሁን ዩኒቨርሲቲ ስትገቡ አንደኛ ቤተሰብን ከማስላክ ይልቅ ራሳችሁ ዓለምን፣ ህይወትን፣ ኑሮን እንዲሁም ደግሞ ፋይናንሻል የሆኑ ነገሮችን በራሳችሁ ፌስ ለማድረግ ወይም ደግሞ በራሳችሁ ለመለማመድ ያክል ስራ ብትሰሩ እመክራችኋለሁ ብዬ አስባለሁ። ስለዚህ እኔ ከሚታየኝ ስራ አንዱ ወይም ደግሞ ዩኒቨርሲቲ ገብታችሁ ራሳችሁን ፋይናንሻሊ ሰፖርት ለማድረግ የምትፈልጉ ሰዎች ካላችሁ የሚታየኝ አንድ የስራ ፈጠራ በተለይ ጎበዝ ተማሪዎች ከሆናችሁ ወይም ደግሞ በጣም ቀለሜ ተማሪዎች ከሆናችሁ ወይም ደግሞ ትምህርት ላይ አሪፍ የሆነ ፐርፎርማንስ የምታሳዩ ከሆነ አንድ ስራ ብትሰሩ እመክራችኋለሁ። እሱም ደግሞ ተማሪዎችን አንደኛ ማስጠናት፣ ሁለተኛ ነገር ደግሞ አሳይመንታቸውን ወይም ደግሞ ፕሮጀክታቸውን ብቻ መምህራን ስሩ ብለው የሚሰጧቸውን ነገሮች እናንተ ተቀበላችሁ ገንዘብ እያስከፈላችሁ ብትሰሩ አንድም እውቀታችሁን እንዲሁም ደግሞ ይሄ አድማሳችሁን ይሄ ለተማሩትን ትምህርት ከማስፋት አንፃር፣ ሁለትም ደግሞ ከፋይናንሻሊ አንፃር እናንተ ስትሮንግ ትሆናላችሁ ብዬ የማስብበት ስራ ነው። ምንም ችግር የለውም። ተማሪዎች የከበዳችሁ ነገር እናንተ ማስጠናት ነው። ሁለተኛ ነገር ደግሞ ተማሪዎች ከአስተማሪዎቻቸው የሚሰጧቸውን ፕሮጀክቶች ወይም አሳይመንቶች ወይም ስራዎች ብቻ የሆኑ ነገሮች ሊሆኑ ይችላሉ። እናንተ ተቀበሏቸውና ብር እያስከፈላችሁ ስሩላቸው አላችሁ። ስለዚህ እናንተ ብልጥ ከሆናችሁ ትምህርት የምትሞክሩ ከሆነ ዩኒቨርሲቲ ገብታችሁ ቤተሰብ ይላክላችሁ። ግን እናንተ የራሳችሁን ኢንካም ለማምጣት የምትፈልጉ ከሆነ ብዙ ተማሪዎች ላይገባቸው የሚችላቸው ትምህርቶች ያሉ እናንተ የሚገባችሁ ከሆነ አስጠኗቸው፣ ብር አስከፍሉ፣ የቤት ስራ ስሩላቸው፣ ብር አስከፍሉ፣ ፕሮጀክት ስሩላቸው፣ ብር አስከፍሉ፣ ሪሰርች ስሩላቸው፣ ብር አስከፍሉ። ዳሴት ከዛም በኋላ ኢንካም ታገኛላችሁ። ከዛም ባሻገር ደግሞ እነሱን ለማስጠናትና ለነሱ የሆነ ስራ ለመስራት ስትፈልጉ እናንተ የምታነቧቸው ነገሮች ለራሳችሁ ዕውቀት ይሆናችኋል ብዬ አስባለሁ። ስለዚህ ይሄ ለእናንተ የምመክረው አንድ የስራ ፈጠራ ነው። የፈለጋችሁትን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ይሄንን ወደ መሬት አውርዳችሁ ማየት እፈልጋለሁኝ። ከዛም በኋላ እኔን ታመሰግኑኛላችሁ። የራሳችሁ ኢንካም ይኖራችኋል። እንዲሁም ደግሞ አሪፍ የሆነ የእውቀት ፖዚሽን ሊኖራችሁ ይችላል። ምን ታስባላችሁ? ሀሳባችሁን ኢንቦክስ እና ኮሜንት አድርጉልኝ። አመሰግናለሁ።